እኔ ወደ ትዳር ልገባ ስል አጎቴ ምን አለኝ የጋብቻ ትምህርት ወይም ኮርስ እንደዚህ ወስደሃል አለኝ ከዛ ጋር አይ አልወሰድኩም አልኩት እና እንደዚህ ተጠየቃለሁ ብዬም አልገመትኩም አንተን በእድሜና በጋብቻ ልምድ በልጣለሁ አለ የተቀረው በትምህርት ልትበልጠኝ ትችላለህ ግን 2-3 ነጥቦች ልንገርህ አለ አንድ ከማግባት በፊት ሚስትህን አቆላምጠህ የምትጠራበት ስም ካገባ በኋላ መቀጠልን እንዳትረሳ አለ እውነት ነው ከማግባትህ በፊት ድሮ አበባ ተሰጣት ከነበረ አቅም ሳትችል ከቀረህ ደግሞ ከረሜላ ይዘላት ማስቲካ ይዘላት ብትገባ ይሻላል ሴቶች የቃውን ውድነት አይደለም የሚያዩት በዛች ቅጽበት ስለነሱ እያሰብክ እንደሆነ እንጂ እንደው ይቅርታ ስለመከርኩ አለኝ ይሄው መከርኳቸው በጣም ቀላል የሚመስሉ ወሳኝ ነጥቦች ናቸው ፍቅረኝነት የሚሳካለት ባልነት ግን የማይሆንለት ብዙ አለ ለፍቅረኝነት C- አግኝቶ እንደ ባል ሲታይ ግን A+ የሚሰጠው ወንድ አለ